አምጥናስልኝ የከፋ ቴሌቪዥን ተከታታዮች በዛሬ የመዝናኛ ዝግጅታችን ላይ እንገኛለን። ዛሬም እንደተለመደው በእንግዳችን ፕሮግራማችን ከደቡብ ምዕራብ ፈርጦች አንድ ሁለቱን ይዘን ተገኝተናል። እነሱ ራሳቸውን አስተዋውቀው ፕሮግራማችን እንጀምራለን። የዕለቱን ፕሮግራም በመራት ታመነ በየነ፣ ካሜራማን አቤል ተስፋይና ሰላምነህ ባህሪ ጋር በመሆን ነው። እንግዶቻችን እንኳን በሰላም ወደኛ መጣችሁልን። እንኳን ቆያችሁልን። ወጋችንን እንደው በደረቁ እንዳይሆን ደውርባኔ ኑኔ ባና ወይ ሰማኔ ኑኔ ማና ደውርባኔ ኑኔ ባና ወይ ሰማኔ ኑኔ ባና ደውሮ ያና ጊዲ ዶ ወይ ሰማና ጊዲ ሜዶ ደውርባና ኑኔ ባና ወይ ሰማና ኑኔ ባና ኑኔ ባና ወይ ሰማና ኑኔ ማና ማና ካልዚ ደ ያለ ይቀጥላል። ገና ነው እንግዲህ ቀጥታ ቢነወያኦቴ አቦ ቢነወያኦቴ 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 ብሬ መሌጋዌ ታቺኮ ተዋየታኔ ቢነዋ ሙሽተው የሪነ ኮቻትማ ሆታኔ አሊያሸን ሹምብራ አሊያሸን ጭምብራ ሽማዮ ደችኪንዴ ሻወን ሽማያ ደቻቃቶ አሊያሸ ሹምቡራ ይበቃኛ። እንግዲህ ተመልካቾቻችን በዛሬው ዝግጅታችን ያው ሁለት እንግዶችን ይዘን ቀርበናል። እንግዶቻችን አንዱ ከኪን ኢትዮጵያ ጋር በመሆን ቻይና ደርሰው መልስ አሁን ከፋ ላይ ተከስተዋል። ሁለተኛ እንግዳችን ጎረቤት ወንድማችን ወንድሙ ባና ወይንም በዋናው ስማቸው ወንድሙ ከበደ ይባላሉ። እንግዲህ በዛሬው ዝግጅታችን ምትኩ ቻይና እንዴት ነበር፣ በዚህ መልክ ከዚያ ቢጫ ቀለም ጋር እንዴት ተዋህደ፣ እንዴት የተሳካ ጉዞ ነበር የሚለው ላይ እናተኩራለን። ወንዴ ደግሞ በአብዛኛው ተመልካቾቻችን ወንዴን የሚያውቁት በዳውሮ ባና ዘፈን ሊሆን ይችላል። እኔ ግን በአብዛኛው በጣም ውስጥ የገባ ወንዴ ከስራዎቹ ስልቻ ነጂዎች የሚለውን መጽሐፍ አንብቤለታለሁ። በጣም ደስ ብሎኛል። እንደ ፍቅረ ማርያም ደስታ ከቡስካ በስተጀርባ አይነት በብሔረሰቦች ቋንቋ ኢትኖግራፊ አይነት ነገር ነው። በጣም ደስ ይላል። እኔ አንብቤያለሁ። ደቡብ ምዕራብ ታሪክ አልተጻፈም፣ ወንዴ ጀማምሮታል። በሱ ላይ እንቆያለንና እስኪ ከእንግዳችን እንጀምር። በአብዛኛው እንግዲህ እኔ ህይወቴ ዳውሮ ልወለድ እንጂ በ13 አመቴ ነው ከዳውሮ ወጣሁኝ። ወጥቼ ጅማ ነበርኩ ከተወሰነ ጊዜ አንድ 2 አመት። ከዛ በኋላ ያው የደርግ ልጅ ነኝ። ያው ምድር ጦር ታንከኛ ነበርኩ ናዝሬት። ከዛ የኡጋዴን መጨረሻ ጦርነቶች ላይ ተሳትፌያለሁ። ትምህርት መደበኛ አካዳሚክ ትምህርቴን ሁሉ የተማርኩት ኤርትራ አስመራ ነው። የድርሰት ትምህርቴንም የተማርኩት እዛ ነው። የሙዚቃ ትምህርትም ኤርትራ ፖሊስ ሙዚቃ ትምህርት ቤት ገብቼ ነው የተማርኩት። ያው በዛን ጊዜ እንግዲህ ገና በ25 አመቴ መቶ አለቃ ነኝ የነበርኩት። ፎቶዎች ተገኝተው ለቅቅ ያለው ማህበራዊ ሚዲያ ላይ እና በዛን ጊዜ እንግዲህ ለአርት የምሰጠው ነገር ትልቅ ስለነበረ በአርት ዙሪያ በድርሰት ዙሪያ ሜጀር ድርሰት ነው። በነገራችን ማይነሬ ነው ድምጽ አይነት ወይ ሙዚቀኛ እንጂ እኔ በአብዛኛው ከልጅነት ጀምሮ እስከ እውቀት ጽሁፎችን በመጻፍ ነው የቆየሁትና ይሄ መጽሐፍ ብቻም ሳይሆን ግጥሞች፣ ግጥም መድብሎች አሉኝ። አሁን የሚታተሙ በፊትም የታተሙ አሉኝ። በአጠቃላይ ገበያ ላይ የዋለ 4 መጽሐፍ ነው። የመጀመሪያ መጽሐፍ መንደፍሮት የሚሉት ኤርትራ እያለሁ ነው የጻፍኩት። የታተመው ኤርትራ ነው። ሁለተኛ ሱዳን ሀገር ሆኜ መንደፍሮት የሚሉ ማን ነው ስልጅ ፍቅር በጨረቃ የሚሉት መጽሐፍ ጽፌያለሁ። እሱ ከዛ በኋላ እንግዲህ ስናፍቅሽን ነው እቺን መጽሐፍ ጻፍኩኝ። ከዛ ከስናፍቅሽ በኋላ ደግሞ ስልቻ ልጆችን ጻፍኩ። ከዛ ቀጥሎ አሁን እንግዲህ የወፍ ታክሶች ሙሉት ተጽፎ አያሲያን እጅ አልቆ ወደኔ እየገባ ነው። ከዛ ደግሞ ጣፋጭ ገጠመኝ የሚል አንድ መጽሐፍ አለኝ። ሌላው ደግሞ ያው ገመድ ጉተታ እንዝርት ብዬ ማሳተው 3 መጽሐፎች አሁን ለህትመት ዝግጁ ሆኖ ነው ያለው። በሙዚቃ ህይወትም እንግዲህ ወደ 35 የሚጠጉ ሙዚቃዎችን ሰርቻለሁ። ከዛ ውስጥ በጣም ወደደው ያው ኢትዮጵያ ህዝብ የሚያውቀው ዳውሮ ባና ቢሆንም በብሔረሰብ ደግሞ በጣም ወደደው ተገደቢት ተነመሙሉት ዘፈኔ ነው። ብዙ ዘፈኖች አሉ እንግዲህ አሁንም እየሰራን ነው። ከሚቴ ጋርም ትላንትና አዲስ ሙዚቃ ለቀናል። እኔ ወቴ ነው ባጭሩ።
ሚቴ ለቤታችን አዲስ አይደለም። ከቤታ ጀምሮ ቤታችንን ሲያሞቅ ነበረ። ከፋ ህዝብ ያውቀዋል። ያው ምልክታችን ነው፣ አይከናችን ነው። ስለዚህ አሁን ምናልባት በመሃሉም ትንሽ ጣል ያደረገ በጣም እናተኩረው እንደ ቀልድም ይሁን እንደ ምንም አድርገን እንውሰደው ደቡብ ምዕራብን ወክሎ ወይም ደቡብን ወክሎ በዴክስ ሀገር ላይ መገኘት ማለት አምባሳደር መሆን ማለት ትልቅ ነገር ነውና ይህንን ባህል ማስተዋወቅ እዛ ላይ ቆይታ እንደው ገጠመኞች ተሳክቷል ወይ ጉዞው? እስኪ እሱ ላይ እንቆይ። በቅድሚያ እንግዳችሁ ስላደረጋችሁ አዲስ አይደለም እንዳልኩ አዲስ አይደለም፣ ያው ቤቴ ነው። አዲስ የሚሆነው እኔና ከአንጋፋው ጋር ስንቀርብ ለመጀመሪያችን ነው። ለምን ብትል እንግዲህ መንገድ የከፈተልን የደቡብ ቋንቋ ድሮ ሬዲዮ ይሰብራል ወይ ቴሌቪዥን ላይ ምናምን በሚባልበት ሰዓት ሰንጥቆ ወጥቶ አይ የደቡብ ቋንቋ እንደዚህ መሄድም ይችላል ብሎ ያሳየን ጀግናችን ነውና ትልቅ አክብሮት አለኝ። እግዚአብሔር ያክብርልን። ያደረከውም ነገር ቀላል ስላልሆነ ማለት ነው። እና እንደዛም ሆኖ እያለ አሁን የኪን ኢትዮጵያ የብሪክስ ሀገር ጉዞ እኔ በጣም ትልቅ ትምህርት ነው የሰጠኝ። ኦሬዲ ለቻይናዎች ትልቅ ክብር አለኝ። ትልቅ አክብሮት ነው ያላቸው ለኛ ለኢትዮጵያውያን፣ በተለይ ለጥቁር ሰው ደግሞ ልነግር አልችልም። እኔ ልቅር ወይስ እንዴት ነው ምናምን እያልኩላ እና ፎቶ ከኔ ጋር ለመነሳት የሚያደርጉት ጥረት ብቻ በቃ ደስታዬን በጣም ነው ያናረውና ምን ልፈልጌ ነው በጣም መንፈሳዊ ቅናት ያድርባል። ሰዎቹ ተርብ ናቸው። በቃ ሌላ ሂሳብ ውስጥ ነው ያሉት። እንደው ይሄ ምን አለ እንደ ፈጣሪ ይሄ ነገር አገሬ መጥቶ ባየው የምትለው አይነት ነገር ውስጥ ነው የሚከቱና በጣም ደስ ይላል። ከ2 ሰዓት እስከ 10 ሰዓት ምናምን ከተማ ውስጥ ዝም ብሎ የሚሄድ ሰው አታገኝም። የለም ሰው ሲመሽ ከየት እንደሚመጡ አይታወቅም። መጥቶ ከተማ ሙሉ ወደ ቤት ሁሉም ስራ ላይ ነው ያለው። እብድ አታገኝም። የሚጣላ ሰው የለም። ሀገራቸውን በጣም ይወዳሉ። በጣም ለሀገራቸው ትልቅ ሪስፔክት አላቸው። እንግዳ ያከብራሉ። ብቻ እንግዲህ ሁሉም ይሄን ፕሮግራም የሚያዩ ሰዎች ለቻይናዎች ክብር እንዲሰጡ ፈልጋለሁ። በበኩሌ አንድም ነገር ይሄን ነገር እንዳስተላልፍ ነው እንደ አምባሳደርም የሆነውና ያንን ነገር የኛም ህዝብ ሰምቶ እንደዚህ ለሀገሩ ክብር ቢኖረው እንደው መድኃኔዓለም ይሄን እስኪያሳየኝ ሁላ ነው ጸሎት ነው የጀመርኩትና ምን ልፈልጌ ነው በጣም ይዋደዳሉ። በጣም ክብር አላቸው። በጣም ሰው ያከብራሉ። የስልጣኔ ጥግ ላይ ናቸው። የኛ ሀገር እንደው ምን አድርገን እዚህ እንደርሳለን እንዴት ይሁን ብዬውላ እስካስብ ነው የደረስኩትና በጣም ደስ ብሎኛል። ከምግቡ ውጪ ማለት በጣም ጥሩ። እሺ ምት እናመሰግናለን። ከኛው ከደቡብ ምዕራብ በአጠቃላይም ከደቡብ ይሄንን ተልእኮ ወስዳችሁ እዛ በነበራችሁ ቆይታ ያየኸውን የመሰከርክበት መንገድ ጥሩ ነው። እኛም እዚህ ሆነን ነጮች ይወዱናል አይወዱንም እንዴት ናቸው ብለን የምናስበውን ነገር ትንሽ ይከፍትልናል። ወደ ኋላ እንመለስበታለን። አሁን ወደ ወንደ እንድና ወንዴ ትንሽ እስኪ ቅድም ካልካቸው ስራዎች ትንሽ በዘፈን ግባልንና ወደ መጽሐፉ ነው የምንመለሰው። የመጽሐፉ ዋና ይዘቶች ላይ ትሄድልናል። እንደው መጽሐፍ ተሽጦልሃል ወይ? እኔ አሁን ይሄንን ስልቻ ነጂዎች ወደ ቦንጋ ገብተዋል። ምን ያክል እንደስራጨ ባላቅም በአጋጣሚ በእጄ ገብቶ ለማንበብ ሞክሬያለሁ። ደቡብ ምዕራብን አገናኝቷል። ያነበበ ሁሉ ይሄን መጽሐፍ ያነበበ ሁሉ ደቡብ ምዕራብ አንድ አይነት ባህል እንዳላቸው ሴታቸው የጋራ እንደሆነ በደንብ ይረዳል። ጭብጡ በጣም ደስ የሚል ነው። ባልጁ ቀናት መሰለኝ እዚህ ውስጥ የምትንከራተተው። እስኪ በዚህ መጽሐፍ ላይ የተነሳበትን ያገዙህን ስለ ስኬቱ ትንሽ እናወራለን። ከ16 ዘፈኖች በአንዱ ግባልኝ። እኔ ባወራ ደስ የሚለኝ ስለ ዳውሮ ባና እና ባወራ በጣም ደስ ይለኛል። ሚቴ ነው የቀሰቀሰኝ ይሄንን ጉዳይ። እኔ እንደውም ረስቼ ነበርና በዛን ዘመን እውነት ነው የምላችሁ
ዛሬ ሲያልፍና ሁሉም ነገር ቴክኖሎጂ አጠገባችን ሲሆን ቀላል ነገር ሊመስል ይችላል። አጋጣሚ ሆኖ የእጅ ጽሁፍ ያምራል። በዚህ ጥቁር እጅ የሚጽፈው ጽሁፍ እጅ ጽሁፍ በጣም ያምር ነበርና ባለፈው ከሚቴ ጋር የሆነ ቦታ ሆነን ማመልከቻ እንድጽፍ በእጅ ጻፍ ተባልኩኝ እና ጻፍኩና ሰጠው አይደል ሰጠ እንዴ ጽሁፉ እንዴት ያምራል እጅ ጽሁፉ አለ። ከዛ አንዱ ደግሞ አይ ምን አለ እጅ ጽሁፉ በአእምር ነው የሚገርመው አለ። ምንድነው ይላል ኮምፒውተር በእነሱ ዘመን ይታል በእጅ አለ እና ያ እውነት ነው። እጅ ጽሁፍ እንዲያምር ያደረገው የአሁኑ ኮምፒውተር ዘመን ላይ ቢሆን ኖሮ ላያምር ይችላል። እውነት እመነኝ ከኮምፒውተር ባላነሰ ሁኔታ ይጽፋለሁ በእጅ ጽሁፍ ማለት ነው። መለኪያም ነው። አሁን በእኛ ዘመን ምንድነው መሰላችሁ ያው ወጣቶች እንድታውቁ ጭምር ነው። ጨለማ ነው፣ ሁሉም ነገር ጨለማ ነው። አሁን እሱ ሚቴ እንዳለው የማይሞከሩ ነገሮች አሉ፣ የሚሞከሩና የማይሞከሩ። አሁን ዘፈን በደቡብ ውስጥ ይሞከራል ብሎ ያስበ የለም። በተለይ በአጠቃላይ በደቡብ በዛን ጊዜ ቀድሞ ወጡት ኮይሻ ሴታ ናቸው። አጋጣሚ ሆኖ ኮይሻ ሴታ ወጣ። ኮይሻ ሴታ መውጣት እኛን አነሳሳን። እኔ ከኮይሻ ሴታ በፊት ነው ሙዚቃ ጀመርኩ። ግን ሙዚቃ እኔ የሙዚቃ ትምህርት ሙሩቅ ሊሆን እንጂ ኤርትራ ፖሊስ ልመረቅ እንጂ ሙዚቃ ዘፍኜ ካሴት አላወጣው። ኮይሻ ሲያወጣ እኔ ሱዳን ሀገር ነበርኩኝ። ከዛ ሲመጣ ተነሳስቼ የመጀመሪያ ስራ ደውረባናን ሰራው። ደውረባናን ሰርቼ ዝም ብሎ በመሳሪያ ብቻ ታጅበው ካሴት ሳይወጣ ይወደድ ነበርና ያንን ለማሳተም የከፈልኩት ዋጋ ከባድ ነበር። ካሳተምኩ በኋላ ደግሞ ክሊፕ አልተለመደም። በዛን ጊዜ ፍጹም ክሊፕ ያው ቆሜ በቴሌቪዥን ተቀረጻለ ያ ይተላለፋል እንጂ ክሊፕ ብሎ ነገር አይታወቅም። እና መጀመሪያ ክሊፕ ሲሰራ እነ ቴዲ አፍሮ የላምባዲና ምናምን የሰሩ ጊዜ ናይልኝ የሚል ክሊፕ ወጣ ጊዜ ነበርና እኔ አጋጣሚ ሆኖ ሜቲ ጀማማ ክሊፕ እያሰረ ሜቲ ኦሮሞኛ ዘፈን ክሊፕ ለማሰራት ጅማ አጋጣሚ መጣችና የኔ ዘፈን በዛን ጊዜ ኦዲዮ በጣም እየተሸጠ ነበር። ደውረባና በጣም ተወዶ ከዛ በሱ አጋጣሚ የሷ ካሜራማን በትንሽ ብር ሰራለኝና እንግዲህ ታመነም አልታመነም በደቡብ ውስጥ የመጀመሪያው ባህላዊ ክሊፕ የኔ ነው። ደውረባና የዛሬ 25 ዓመት የመጀመሪያው የኔ ነው። ከማንም ይቀድማል። ወንዴ ትላንትና ነው ያስጀመርኩት አይደል እንዴ? ትላንትና ወንዴ እኔ ከወጣ በኋላ ከግፋብል ከ10 ዓመት በኋላ ከ8 ዓመት የኔ ከ25 ዓመቴ ነው አሁን ክሊፕ ከወጣ። ስለዚህ 96 ካሴት ወጣ፣ 97 ክሊፕ ወጣ። ያን በዛን ጊዜ እንግዲህ ክሊፕ ማለት ተአምር ነበርና አንድ ዘፈን እኮ ለማየት 50 ሳንቲም ተከፍለው ምናምን ነው። በዛን ጊዜ ነው ክሊፕ የመጣውና ዝናው ምኑም ከባድ ነበር። ለዚህ ይሄ በጣም ማስታወሰው ነው። ከዛ በኋላ እንግዲህ ብዙ ዘፈኖችን ሰርቻለሁ። ግን የደውረባናን አቅም ሊያሳንሰው የሚችል ስራ በጣም ብዙ ስራዎች ሰርቼ ደውረባናን ሊያክል ህዝቡ ሊያውቅልኝ አልቻለም። አዎ የኔ በቃ ስሜ ሆኖ ቀረ። ስሜ ሆኖ ገቤ ተሸክሜ ምናምን ሰራው እና ስሜ ሆኖ ቀረ። ከዛ በኋላ ከነሚቴ ጋር ደግሞ ሪሚክስ አድርገናል። እንደገና ሚቴ ጋር ሆነ ሙዚቀኞች ማህበር አድርገን ሰርተናል። ያ ሙዚቃ ይሄ ነው። ዋናው ደግሞ ሜጀር አሁን እኛ ጉድለት መሙላት ላይ ነው ትኩረት መደረግ አለበት ብዬ ነው የማስበው። እና አሁን ዘፈን ብዙ ሰው ይዘፍናል። አሁን ሚቴ መጥቷል፣ ከኋላ መብረቅ ሆኗል። አሁን ያመናችሁም አላመናችሁም እንኳን በደቡብ ምዕራብ ቀርቶ በኢትዮጵያ ደረጃ አይከን ሆኖ ወጥቷል። አሁን የኛ መነሻ የሚያሻሽሉ ሰዎች በጣም ወጣቶች እየወጡ ናቸው። ድርሰት ላይ ግን አሁንም የለም። ድርሰት ሌላ መክሊት ነው፣ ሌላ መሰጠት ነው። ስላነበብኩ ነው አንተ የዛሬ ስንት ዓመት ነው የደወልክልኝ? ልክ አንብበህ እንደጨረስክ ደውለህ 3-4 ዓመት ይሆናል ደውለህ በጣም አመስግነህ ምናምን ነገር ነው። እና ዛሬ እግዚአብሔር ዛሬ ነው ያገናኘን እግዚአብሔር። ከዛ በፊት ነው እንግዲህ ስለ መጽሐፍ ያወራ። አሁን መጽሐፍ እኛ በአብዛኛው እንደው ልታውቅ ተመልካቾቻችንም ሊያውቁ የሚገቡት ምንድነው በአብዛኛው እኛ እንግዲህ ሀሜት ሳይሆን ያለ ነገር ነው። ሰሜንን ነው ያደነቅን ያደግ ነው። የሰሜን ታሪክ ብቻ ያነበብን ያደነቅን እያወቅን ነው የመጣ ነው። የኛ ደቡብና ደቡብ ምዕራብ ምንም አልተጻፈም። በቃ አንተ እንዳልከው ፍቅረ ማርቆስ ደስታ ጻፈው ከብስካ በስተጀርባ ከዛ በቃ የተወሰኑ ተጻፉ። እነዚህም ተነበቡ አልተነበቡ ጥያቄ ነው። በችሎታ ተጻፉ አልተጻፉ ጥያቄ ነው። እና እኔ ያው ድርሰት ችሎታ እንዳለኝ ስለማቅ ኤርትራ ያለው መጽሐፍ ስለጻፍኩኝ በልጅነቴ ነው። በ23 ዓመቴ መጽሐፍ አሳትሜያለሁ። በነገራችን ላይ በ23 ዓመቴ ነው መጽሐፍ አሳተምኩኝ። በ10 ዓመቴ አማርኛ አልችልም። በ23 ዓመቴ ግን መጽሐፍ አሳተምኩኝ።
ከዛ እንግዲህ ይሄ ጽሁፍ መክሊቴ ነው፣ ግጥም መክሊቴ ነው። ኦፊሰር ሆንኩት፣ ጦር መኮንን ሆንኩት በድርሰት ችሎታዬ ኤርትራ እያለሁ በቃ አንደኛ ከመባለው ደራሲ አንዱ ነኝ በዛ እድሜ ማለት ነው። ስለዚህ ያንን ሁሉ አጠራቅሜ ይሄንን ታሪክ መጻፍ አለብኝ ብዬ ይሄንን ስልቻ ልጆችን አዋቅሬ እንግዲህ መጽሐፍ ለመጻፍ ብቻ ከሄሱ ከምኑ ጋር ወደ 5 አመት ነው የፈጀብኝ። በዚህ ላይ ደግሞ የዚህ አካባቢ ተወላጅ ይመስለኛል ደረጃ ታፈሰ እጅግ በጣም ማደንቆ ወንድሜ ነው። እሱ አርታኢ አድርጎታል። ወንድም ነው። በጣም አከብረው በጣም ወደው ነው። ሊዮ ማተሚያ ቤት ባለቤት ተሾመ በቃለ የሚባል ወንድም አለ። እነ ቅዱሴ ጌትነት የሚባሉ የነሱ እጅ በሙሉ አርፎበታል። የብዙ ሀያሲያን እጅ አርፎበት 9 ሰው ነው ምናምን ነው መጽሐፍን ያየው። ለዛ ነው ጥሩ ነው የተባለው። ውጤቱን ካልክ ግን ሆቴል ገንብቼበታል። ሆቴል በዚህ መጽሐፍ ነው ሆቴል ታርጫ ሆቴል የተገነባው በዚህ በስልቻ ልጆች መጽሐፍ ነው። እንደውም ደብረ ባና ባህላዊ ምግብ አዳራሽ ተባለ እንጂ ስልቻ ልጆች ባህላዊ ምግብ አዳራሽ መሆን ነበረበት። እንቀይረዋ እና በእንትን አይከን የሆነ ስራዬ ስለሆነ በሱ ሆነ እንጂ ይሄ ሜጋ ነው ያከፋፈለው። እስከ 4ኛ እትም ድረስ ሄዶልኛል። ከዛ በኋላ የሆነ ችግር ውስጥ ገባውና ህትመቱ ቆመ። አሁን ብዙ ጊዜ ማስታወቂያ ማልሰራውም ቴሌቪዥን ላይ ማልቀርበውም ሚዲያዎችን መሸሸውም በእጅ የተያዘ ነገር አለ። አሁን ይሄ ህትመት በቀጥል ኖሮ ማስታወቂያ ስራ ሰራ ይሸጣል። አሁን ስናፍቅሽ እንግዲህ እቺ ነች አሁን ያለችኝ። እንደገና ማተሚያ ቤቱ ያቺ ወደዛ ያለችው ትንሿ እሷ መጽሐፍ እንግዲህ በጣም የተነበበች መጽሐፍ ነች። በጣም ተሳክቶልኛል። በጣም ነው እኔ ብር ያገኘሁባት እና በጣም ግን አሁን ማተሚያ ቤቶች በዚህ ዲዛይን እንዳይታተም አሉና እምቢ አሉኝ። እንደገና መጻፍ አለበት ተጽፎ በዚህ ሳይዝ ነው መታተም ያለበት። እቺ አሁን በየመጽሐፍት ቤት ስትቀመጥ ትጠፋና ፈልጎ ማግኘት መከራ ነው አሉ። ስለዚህ ይሄን እንደገና መልሰ ጽፈ እንደገና በትልቁ በዚህ ሳይዝ መታተም አለበት ተባለና በዚህ መካከል ቆይ ሌሎች በፊት የታተሙ መጽሐፎችን እንግዲህ እግዚአብሔር ከረዳኝ አሳትማለሁ። ከዛ ውጪ ደግሞ አሁን በጣም የጠበቀው የለፋውበት ወፍ ታክሲዎች ሙሉት መጽሐፌ ነው። ይሄ ታርሞ አሁን እየታረመ የመጣ አሁን ጽሁፎች እዚህ ሀያሲያን እንትን አርፎበታል። ይሄው እየታረመ እየመጣ ነው። እንግዲህ አንድ ጽሁፍ ሲጻፍ ደራሱ ከነኮልኮሎ ነው የሚጽፈው። ኮልኮሎን እየጠረጉ ያስተካክሉ የሚሉት ሀያሲያን ናቸው። ያው እንግዲህ እያንዳንዱ ነገር ላይ እነሱ እጅ አርፎበታል። ከዛ በኋላ እንግዲህ ይሄ ጉድለታችን በተለይ ደቡብና ደቡብ ምዕራብ ምርጥ ታሪክ እያልን አልተጻፈም። ምርጥ ተፈጥሮ ምርጥ ገጽ ጸጋ ተላብሰን ምርጥ ታሪክ እያልን አልተጻፈም። አሁን ምንድነው የምናደርገው መሰል እንትኑ ክፍተቱ ያለበት ቦታ መሙላቱ ላይ ነው። እናንተም አሁን መስራት ያለብን በጋራ ክፍተቱ በጽሁፍ ላይ ክፍተት አለ። እንግዲህ ጽሁፍ ማለት ይሄ መጽሐፍ አሁን የተለያዩ አሁን አብሮት መጽሐፍት ቤት የኔ መጽሐፍ አለ ከ30 በላይ መጽሐፍ አለ። ሲነግሩኝ ምንድነው የዛሬ 2000 ዓመት አንተ ሞቴ ምናምን ነገር መጽሐፍ ታሪክ ይቀጥላል ነው የተጻፈ ነገር አይረሳም። ስለዚህ ይሄንን ክፍተት በተቻለ መጠን መሙላት አለብን የሚል እምነት አለ እግዚአብሔር በሰጠን መክሊት እና እሱ ነው ስለገጠመኝ ላውራ። ይሄ ሰውዬው መጽሐፍ ጽፌ ሆቴል ችግር የለም እሱ ነው ያስታወሰኝና መጽሐፍ ይሄ ስልቻ ልጆች መጽሐፌ በዳውሮ ላይ ግማሽ ሚሊዮን እንዲሸጥ ተወሰነ። በየወረዳው ተከፋፍሉ በተቋማት ነው ተሸጠለኝ። በነገራችን ግማሽ ሚሊዮን ብር መጽሐፍ እንዲሸጥ ተብሎ አናውንስ ተደረገ። ከዛ አንዱ እንዴ መጽሐፍ ግማሽ ሚሊዮን ይሸጣል አይደል? ግማሽ ሚሊዮን ይሸጣል። ከዛ እንደዚህ ኮኔ እንደ ቦቻት አለው አለና ደብተር ገዝቶ እስክሪብቶ ገዝቶ ቀጭም ገዛ ጫካ ገባና በእኛ ቋንቋ ነው ብል ቢያስብ ቢያወጣ የለም። ገዛ ማሾ ያለ ተመልሶ በእኛ ቋንቋ ጣፋጭ ነው። በአማርኛ ስትተረጎም ይላላል እንጂ በቃ እንደው እኔ ምን አባቴ ይሻለኛል እንደማለት አንዳ ግማሽ ሚሊዮን ብር ለቪቶ ታይቶታል። ሁለተኛ ደግሞ ይቀላል መስሎታል። ይሄም ብቻ እኮ አይደለም ታሚ አሁን የሚበጠብጡት ሀገሪቱ የሚበጠብጡት ማለት ነው። በሙዚቃን ብትሄድ እውቀቱ የሌላቸው ይሄ ብልጠት የታከሉ ሰዎች ይሄ ዝም ብሎ እንትን ማለት የሚፈልጉ ናቸው። በገንዘብ እኮ ይበልጡናል።
አሁን ይሄ ሰውዬ መጻፍ ይችላል። መክሊቱ ነው የተሰጠው ነገር ነው። እንደሱ ለመጻፍ ምትኳውን ጫካ አይደለም። ለምን ክላሽ ይዘው አይሸፍትም? አይችልም። በቃ እንደዚህ አይነት ሰዎች ደግሞ ያው ብልጥነትና ስራ መስራት እየቀል ናቸው። አሁን መስፈንና በየቢሮ ፕሮፖዛል እያዘጋጀ ገንዘብ መለቃቀም እየቀል ናቸው። የተሰጠንን መፈለግ ነው ጥሩ የሚሆነው እና እንደዚህ አይነት ሰዎች ደግሞ ነጋዴ ቢሆኑ አሪፍ ናቸው ላለው ነው። ነጋዴ እንደዚህ በየቦታ ፕሮፖዛል እየጻፉ ያንተ መንገድ እየዘጉ ምናምን የሚሉ ሰዎች ምን አለ ቢነግዱት በቃ ለምንድን ነው መጻፍ ለመጮህ እንዲወፍ እንኳን ማባረር በማይችል ድምጽ የሆነ ነገር ላርግ ቢቻል አይቻልም። በሰው ማብላይ ነው ገቡት። እነዚህ ሰዎች እንደው ትንሽ እንደው ምን አለ አደብ ደግሞ እፍረት የላቸውም ታውቃለህ። አፍሩምም ምናልባት ገጥሞም አይተም ሊሆን ይችላል። እነዚህ አይነት ደግሞ ብልሆች ናቸው። እንደማይችሉ ስለሚያውቁ መሰብሰቡን ይችሉበታል እና አይቻልም ለለፈልግ መሰጠትን ይጠይቃል። እና አሁን መጽሐፌ ደውሮ ያለው ሆቴል የዚህ መጽሐፍ ደም ነው እና ሆቴል ከፍቼበታለሁ። መጽሐፍ በነገራችን ላይ መጽሐፍ ያዋጣል እንዳይመስላችሁ፣ ከዘፈን በላይ ነው የሚያዋጣው። መጽሐፍ ያዋጣል። የሚጽፉ ጻፉ፣ ይሸጣል። የሚያነብ ማሰዋለ ችን ወንድሙ ከበደ ወይንም ወንድሙ ባና ህይወት ብዙ መማር ይቻላል። በተለይ አሁን ላይ ማንበብ በቆመበት ማለት ይቻላል። ማንበብ ላይ ሳይሆን ያተኮረ ያለው በማህበራዊ ሚዲያ ውዥንብር ላይ ነው ያለው። ባልተቋጨ ሀሳብ አንድ ነገር ይዘው ነክሶ በማይወጡበት ከንቱ ልፋት ላይ ነው ያለው። ስለዚህ አሁን ምናልባት እንደ ደቡብ ምዕራብ ምን እንደ ኢትዮጵያ ይሄን ሚዲያ ለሚከታተሉ ጀምረው ላቆሙ ውጥን ላላቸው መጽሐፍ ምን ያደርጋል ብሎ ተስፋ ለሚቆርጡ በእውነት ትልቅ አስተማሪ ነው። ብዙውን ጊዜ አሁን የምንሰማው መጽሐፍ ከዚህ ከእንትን ውድነት ጋር አያዋጣም ነውና ከወንዲያው ካንተ ያገኘው ትልቅ ተስፋ ነው። የሚያጨልም ነገር ሳይሆን እንዲህ ሲሆን ያምራልና እድሜ ሰጥቶ ገና ብዙ ስራ ለብዬ አስባለሁ። ወንድማችን ወንድሙ ከአስመራ ጀምሮ ያለውን ያየውን እንዲህ በድምጽም በጽሁፍም ለትውልድ ካስተላለፈ አንተም ደግሞ በድምጽ የገባበትን አቃሉ አንተም ብትሆን በግጥም በኩል አትታማም። ከፍን ሆኖ አንድ ደረጃ ይዘህ ከፍ ያልክ ሰው ነህና ቅድም ኪን ኢትዮጵያ ወደ ብሪክስ ሀገር ሲጓዝ የመጀመሪያ ጉዟችሁን ቻይና አድርጋችኋል። በሚቀጥለውም ደቡብ አፍሪካ ላይ ከዛ በኋላ ያላችሁ እንደምትሉ 3 ፌዝ እንዳለ ሰምቻለሁና በምን ተመለመላችሁ? እነዚህ የሄዱ ሰዎች እኔ አንድ ጊዜ ትዝ ይለኛል። በደርግ ጊዜ ብቻ ህዝብ ለህዝብ ግንኙነት ተብሎ ኃይለኛ ስራ እንደተሰራ ቃለው ምናልባት እንደ ደቡብ ምዕራብ ይሄንን የኛ ሚዲያ የሚከታተሉ ሰዎች የተሻለ ግንዛቤ እንይዙ። በምን ተመለመላችሁ? ምን ነበር ተልእኮ? ምናልባት ከአይሮፕላኗ ጀምሮ እስከ ቻይና ያለውን ነገር እስኪ አስቃኘን። አውሮፕላኗ ስትል ትዝ ያለኝ ነገር መቼም ለምዶ ማይመስለኝ በቃ አውሮፕላን ነው ለምን እንደሆነ አይገባኝም። ትናንትና በአውሮፕላን ነው መጣ ነው ወደ ጅማ ያው ጀመረኝ አለም መኪና ይግደለኝ እና የብሪክስ ሀገር ጉዞ በእርግጥ ከ39 አመት በኋላ የመጣን ህዝብ ለህዝብ አይነት ፕሮግራም የመጣ ነው። እንዴት ተመለመላችሁ እንዴት ሆኖ ነው የሚለው ያው እንግዲህ አንደኛ ያቅሙንም ነገር ታውቃለህ፣ ሁለተኛ በአካባቢያቸው ላይ አሪፍ ገጽታ የተጫወቱ በሚል ነው። እንደዛ ሆኖ እንግዲህ ወደ 6-7 ሀገር ይመስለኛል አሁን የቀሩት። ቻይና ነው ያየነው እንግዲህ ሌላውን ቀጥሎ ራሻ ይመስለኛል ያላየሁትም ማውራት አልችልም። ቻይና ግን ቅድም እንዳልኩ ነው በቃ አስደስተውኛል። በጣም ነው ደስ ያለኝ። ይገባቸዋል ስለሚገባቸው ነው። ሌላ ሀገር ሄደን እንደዚህ ኢትዮጵያውያን ሪስፔክት እናገኛለን የሚል እምነቱም ስለሌለኝ በጣም ትልቅ ክብር ነው የሰጡን ቻይናዎች ማለት ነው። ምናልባት እኛም ጋር ብዙ ቻይናዎች አሉ፣ ለዛም ሊሆን ይችላል አይ ዶንት ኖ። የኢትዮጵያም ገጽታ የዋዛ አይደለም፣ በዛም ሊሆን ይችላል። ኢትዮጵያ ቀላል ታሪክ ያላት ሀገር አይደለችም። ያንን ደግሞ ያውቃል ሁሉም ሀገሮች በአለም ላይ ያለ ሀገር በሙሉ ያውቃል። ያም ሆኖ ግን ለኛም የተሰጠ ኃላፊነት ባይዘ የዋዛ ኃላፊነት አይደለም፣ ትልቅ ኃላፊነት ነው። የሀገርን ገጽታ ተሸክመ ነው የምትሄደውና የሀገርን ገጽታ ተሸክመ ሄደ የሆነች ትንጥዬ ነገር የሀገርን ገጽታ ያበላሻል። ያ ነገር ስለሆነ በጣም ጥንቃቄ የሚጠይቅ ነገር ስለሆነ እኛም እግዚአብሔር ይመስገን ወደ 3 ወር አካባቢ ካምፕ ገብተን አጥንተናል።
እንግዲህ እድሉ ለካሙዙ ነው የተሰጠው በበላይነት የካሙዙ እንትን ነው ሻኩራ ፕሮዳክሽን ያዘው በዛኛም አላሳፈርንም ቀጣይ ደግሞ እቺኛይቱን ሄደን እቺን ያክል እምርታ ከተጓዘን አሁን የሚቀጥለው ነገር ለኛ ቀላል ነው ለምን ይሄ ጉርለትህንና ከፍታን አይተ ስለምትመጣ የምታረጋቸው ነገሮች ይቀሉሃል ብዬ ነው ማስበውና የኢትዮጵያ ህዝብ አምሹር እናቆራቸዋለን ብዬ ነው ማስበው ቻይና ስንገባ ግን ምን ተደረገ ኦሬዲ ኢትዮጵያን የመወከል ነው የትም ቦታ ላይ ይታወቃል ከፍኛ በሰራ ነው ደስ የሚለኝ ሜጀርም ስለሆነ ማለት ነው ጋምቤላም ስራ የተባልኩበት ቦታ አለ ከፍኛም ስራ የተባልኩበት ቦታ አለ ምክንያቱም ያው የሀገር ገጽታ ነው በዛም በዚህም ተንከባለህ የምታረጋቸው ነገሮች አሉ የሀገር ገጽታ ስለሆነ የታዘዝከው ነው የምታረጋውና ያን ከማድረግ አንፃር ሶስቱም ቦታ ላይ ያፈራረኩ የሰራዋቸው ነገሮች አሉ ብቻ ጥሩ ናቸው ደስ ይላል በኩራት በፍቅር በደስታ በክብር በድል ኖራለው ተነሱና ይወዳድቁት ምስጋና ለነሱ ለአድዋ ጀግኖች ለዛሬ ነፃነት ላበቁ ከፋ ቴሌቪዥን ላይ እንግዳው ነው እስከመጣ ድረስ ጀንትሩ ይቅር እሱ እንደ ሀገር ነው ተልእኮ እንደ ሀገር ስለሆነ አልያሽን ቅድም አቅርበህልናል ወይ ወደ ኋላ ተመልሰ ቤታን ካልሆነም ጋሼ ጎዶን ብትልልን እኔም እንደ የመጀመሪያ ልጅ ማየው የከፋ ህዝብም የኢትዮጵያ ህዝብም ቤታን ይወዱታል በያስባለሁ እኔም በጣም ነው ሁሉ ጊዜ ጠይቋሉ ቤታል እኔ ውስጤ ነው እውነት ነው ሪስፔክት ነውና ከልጅነት የምታስባቸው ነገሮች ነው ይሄ ለሀገርህ የምትመኘውን ነገር ነው የሰራሁትና እሱን ልበል ኤኬ ቤታ አዮ አዎ ቤታ ሄነኬ ቤታ የሮ ነኖ ሞ ቤታ ኤኬ ቤታ ከፍዮ ሞታች ቤታ ሄነኬ ቤታ ሸክዮ ሞታች ቤታ ኤኬ ቤታ አዮ አዎ ቤታ ኤኬ ቤታ የሮ ነኖ ሞ ቤታ ኤኬ ቤታ ከፍዮ ሞታች ቤታ ኤኬ ቤታ ሸክዮ ሞታች ቤታ bodoni wotiti bako gure mishiko kichiye gondo na yechati bello hajeme no na shidiye shino keye ndaka bine shichi balla ikotabe gubbe chaye gubba balla ide tamullo kabiwana ide tamullo yesheki bana ide tamullo bongi do hami barewana zetamullo shakewana zetamullo yewogwana mucha to shunne mo apo allo ne yewone kapo mudoge chimochi shiko michi esheko ndabiare ngonda to chikawo koche onaine neshisho ni chekijite achite bemo tepiwana achite bemo ye mashibana achite bemo geshiwana tadiki bote manoshina shona achite bemo geshiwana tadiki bote manoshina shona
Aki wahano chokatabe Wajabayano chokatabe Tagume gomono kachibe Bata yero tagabibe katabe Katab ጅጊበት ሚዛን አማናችና ወዲ ገለተ እኔ ቋንቋውን ባላቅም የሆነ የሚወረኝ ስሜት ነው ያለው እና ብዙውን ጊዜ አሁን የሱ ስራዎችን እሰማለሁ እንግዲህ አብረን የምንሰራው በነገራችን ላይ የደቡብ ኢትዮጵያ ሙዚቀኞች ማህበር አባል ሆነን አብረን ነው የሰራ ነው በብዙ ነገር አውቀዋለሁ ወንድሜም ነው አሁን ደግሞ ትላንትና አዲስ አበባ እውቅና ሰዎች ሰጥተውናል አባትና ልጅ ብለው አይደል አሊያሸከና አባቱ ግን አባቱ ግን አባቱ ልጅ ነው በጣም ነው የምወደው እውነት ከልቤ ነው በዚህ ሚዲያ ላይ መናገር የምገባኝ ሚቴ በጣም ንጹህ ወረቀት ነው ውስጥ እውነት እንዳይመስል በጣም ንጹህ ልጅ ነው በጣም አቅም ያለው እንደ ደቡብ ምዕራብ ምናምን እንደ የኢትዮጵያ አቅም አንተ በጣም የሚገርም ነገር ጎንደር ሲሰራ ጎንደሬ ነው የምትለው ኦሮምኛ ሲሰራ እና ቢቶን ሲሰራ ተአምር ነው ስለዚህ ሁሉንም ነገር መሆን የሚችል መጀንግር ይሰራል ሁሉን ነገር መሆን የሚችል ብቃት ያለው ዝም ብሎ አርቲፊሻል ምናምን ሳይሆን በእውነተኛ መሰጠት ላይ የተመሰረተ ዕውቀት ያለው ሰው ነው በችሎታ ያለው ልጅ ነው ኢትዮጵያ የሚያስጠራ ነው እኛ በተለይ በደቡብ ምዕራቦችን የሚያኮራ ነው እና እጅግ በጣም ነው ማደንቆ እጅግ በጣም ነው ወደው እግዚአብሔር እድሜ ጤና ያስጠን እኛ እንግዲህ ታላላቆች ያቅማችን አክር ሞክረናል በዛ ዘመን አሁንም እየሰራን ነው ዛሬም ደግሞ አዲስ ሙዚቃ ለቀናል በመጻፍቶች ዙሪያ ላይ በሰራቸው ስራው አጠቃላይ ሆነ እሱን እንትን ብለ እንዴት አድርገን አንድ ቅድም ብለሃል አልተጻፈም ክሊፕ አልተሰራም አሁን አንተ የስንት አመት ተሰራው ወንድ የስንት አመት ተሰራው በእታ ትንሽ አሁን እንደ ከፋ ቴሌቪዥን እኛ በጣም እንቸገራለን በጣም የሚገርመው የሁሉንም ብሔረሰብ ነው እዚህ ጋር እኛ የምናገረው በዚህ በኩል ችግር የለብንም ግን እንደ ደቡብ ምዕራብ አልተሰራም አሁን ለሁለት እንዴ ከመጣችሁ ይመስለኛል ይሄን ሚዲያ መከታተል ሰው እጅግ እንደምደሰት አባትና ልጅ ነው ምን መስለው ፊታችን አንድ ነው በዚህ በኩል በጠሎ በኩል በከር ይዛ ደርሶ መልስ ያ ተሸክመ የምትለው ቅቤ ጎባ ቅቤ የተባለ በዚህ በኩል ጠሎ በኩል እስከ ቦንጋ ይገባልና አሁን ይሄን ጥምረት ለማጠናከር ከፋ የስድስቱም ዞን እንዲሆን ዳውሮ የስድስቱም ዞን እንዲሆን በመስራት በኩል የጀመራችሁት ነገር እስከምን የሚደርስ ነው በመረው ነገር ላይ አትኩረ አባታዊ ምክሩንም ከልምዴት ከተመክሮ መሆን ያለበትን ብታስቀምጥልኝ እኔ እውነት ይሄን ጥያቄ ስለጠየቀኝ እጅግ አድርጌ ነው ማመሰግነው አንደኛ ሁለታችን እውነተኛ የደቡብ ምዕራብ ልጆች ነን እውነተኛ አርቲፊሻል ያለው በዚች ምድር ላይ ተፈጥረን ለዚች ምድር ዋጋ የከፈል አሁን ለመክፈል ዝግጁ ሆነን እውነተኞች ነን የጥቅም የመናን ጉዳይ አይደለም እውነተኛ ከውስጥ ፈልቆን አሞን ሁለት ነዝሮን ምን ሰራ ሰው አሁን የሱን ባህሪ በደንብ ነው የተረዳሁት ከተገናኘ ቀላል አመት አይደለም ይሄ ደቡብ ኢትዮጵያ ሙዚቃው ሲመሰረት ነው ሜቴና እኔ የተገናኘ ነው ከዛን ጊዜ ጀምሮ አልተለያየም ሁለታ ባህሪ ሁለታችንም አንድ የሆነ ባህሪ ያለን ይመስለኛል አንደኛ እኔም እውነት ካልሆነ በስተቀር አይመቸኝ ከውትድርና አመጣጥም ወታደር አይዋሽም በነገ አይደል ወታደር አይዋሽም እኛ አንዋሽም እውነት ነች በእውነት ነው አሁን ብዙ ጊዜ ምን ጎዳ እውነቱን ብቻ ከረረ ስለምንል ነው እሱም እኔ ባህሪያችን አንተ ነው ሁለታ ንጹህ ነገር ያምረናል ደስ ይለናል ስለዚህ አሁን ባለን እድሜ ባለን መክሊት ለዚህ አካባቢ ማገልገል ግዴታችን ነው ይሄ ውዴታ ግዴታ ማንነት ነው እኛ ተፈጥነው እንደ አውሮፓ አልተወለድንም በምርጫ አልተወለድንም እዚህ ተፈጠርን በቃ የት እንሄዳለን ስለዚህ የራሳችን ነው የምናቆለባብሰው የራሳችን ነገር ማቆለባበስ እኔ አሁን ሳለ ሱርማጄ ዲዚጄ አሞኛል ሄደናል ሁለት ሄደናል የመጀመሪያ ታርጌታችን እዛ አካባቢ ያለውን ህዝብ ማስተዋወቅ ነው እዛ ያለው መሬት አይደለም እንዴ መሬቱን ስታይ ያመናል መሬት ወርቅ የታፈሰበት ግን ማንም እውቅና የሰጠው የለም ስለዚህ ቀጣይ ስራችን በዚህ ዙሪያ ደቡብ ምዕራብ ላይ ውሃ ይቋጠረ ስራ ለመስራት ነው ያሰብነው አሁን መጀመሪያ ስራ በደብሮ ላይ ነው የሰራነው አጋጣሚ ሆኖ የአመት በዓል ተብሎ ታስቦ ደግሞ ታላቁ መሪ ማለት የዚህ አካባቢ ፈርጥ ሆኖ ሐሳቡን አቀረበ ግጥም ጻፈና ለኔ ላከልኝ እና ሼፕ አድርገ እንሰራልኝ ያለ ወንድም ተክሌ በዛ በሙሉት እንግዲህ ተክሌና የዚህ ደቡብ ምዕራብ መስራታ አይለ
እውነት እንነጋገር ከተባለ ተክሌና የዳውሮ ህዝብ የደቡብ ምዕራብ ምስረታ ይለያያሉ ማለት አልችልም። ብዙ ሰዎች መስዋዕትነት ከፍለዋል። እዚህ አመራር ላይ የመጡት ምን ያሉ ሁሉም ከፍለዋል። ግን ተክሌ ከመጀመሪያ ጀምሮ ስታገል ነበር ነው። በተለይ ደግሞ አርት የገባው የአርት ቋንቋን በአርት አለስልሶ ፖለቲካ እንዴት መምራት እንዳለበት የገባው ነው ተክሌ። ስለዚህ እሱ ኃላፊነት ሰጠኝ። ያንን ግጥም ጽፎ ላከ። እኔ ሼፕ አድርጌ እርታይ ሆኜ አስተካክዬ ዜማ ምናምን ሰርቼው እኔ ልጅ አለ ትንሽ ልጅ ሽመልስ በጣም ማደንቀው ልጅ ነው። ከሱ ጋር ሆነን ይሄንን ዘፈን ሰራን። ከዛ ሚቴ ከኛ ጋር እንድጣመር አደረግን። ስራውን ሰራን። መጀመሪያ ከሚቴ ጋር በሆነ ታይም ላይ በሆነ ጉዳይ አሁን ለሚይፋ በማናደርገው ጉዳይ አይደል ተገናኝተን ስለነበረ ጥምረታችን በማይላላ ሁኔታ እንዴት አደረግን። እግዚአብሔር ተመልካችን ተመሳሳይ ያደረገ ሁለተኛ አቋማችን እንደዚህ ያለ ምስጢር ያልሆነ ነገር ሆነ። ስለዚህ ባህሪያችን አንድ ነው እንዳይመስላችሁ። የሁለታችን ባህሪ አንድ ነው። እኛ እውነት ፈላጊዎች ነን፣ ለእውነት ሟቾች ነን። እንደዛ አደረግን። አሁን እንግዲህ ስራ ዳውሮ መጀመሪያ ሰርተናል። አሁን ቀጥሎ ያሉት እዚህ ብሔር ብሔረሰቦቻችን ላይ ለገንዘብ ሳይሆን ይሄ አርቲፊሻል ገንዘብ ፕሮፖዛል እያቀረቡ ገንዘብ መሰብሰብ ምናምን ጉዳይ ሳይሆን የእውነት ጉዳይ በቃ መሰራት አለበት። የኛ ታሪክ መሰራት አለበት። የደቡብ ምዕራብ ታሪክ ምርጥ ነው። ባህሉ ምርጥ ነው። ተፈጥሮ ምርጥ ነው። ዝም ብሎ አይደለም መናገር ነው። እንደ ሳምባ የኢትዮጵያ ሳምባ ተብሎ ያለ ምክንያት አይደለም። ሁለታ ማንኪራ የቡና መገኘት ያለ ውሸት ምንም ያሳፍነ ታሪክ የለም። ዛሬ የተራራው ዳውሮ ተራራ በሙሉ ድንጋይ ከሰል እንደሆነ ማንም ያወቀ አልነበር። ዛሬ ፋብሪካ ያለ ምክንያት አይደለም የተቋቋመው። እዚህ ያሉ ሴቶች ይዛ ያሉ ሴቶች ወርቅ እንዳለ አገር ማንም በሙሉ እውነት ማውጣት አለብን። ይሄን ለማውጣት እንግዲህ ጥምረታችን በማይላላ ዝም ብሎ በየፈርማታው የሚቆም ሳይሆን እስከ መጨረሻው የሚሄድ ጥምረት ነው ያለን። እኔ የምመክረው ወንድሜ ታናሽ አሁን እንደተባለው ልጄም ጭምር ነው ይቀበላል። የሱ ምለው ደግሞ እንደ ዘመናዊ እሱ ዘመናዊ ስለሆነ አሁን እንደ ጽሁፉ ማለት ነው ኮምፒውተራይዝ ስለሆነ እሱ ምለኝ ይቀበላሉ። ተባብረን ወደፊት እንሄዳለን። አካባቢያችንን እናስተዋውቃለን። በጣም ደስ ብሎኛል ስለጠራችሁ፣ ኢንተርቪው እንደዚህ ቃለ መጠይቅ ስላደረጋችሁ፣ ቦታ ስለሰጣችሁ እጅግ አድርጌ አመሰግናለሁ። ጨርሻለሁ። አመሰግናለሁ። ይገባኛል ከኔ ብዙ እንደሚጠበቅ ይገባኛል። ከኔ የሚጠበቀው ልክ በዛ ሪትም ደግሞ እንዳልፈጥን ምን እንደሚይዘኝ ያው ህዝቡም ይገባዋል ብዬ አስባለሁ። እነዛ ችግሮችን እንደ እግዚአብሔር ፍቃድ እየተቀረፉ ናቸው ብዬ አስባለሁ። በጣም ከኔ የሚጠበቀውን ነገር ለማድረግ ጥረት አደርጋለሁ። እንዳልከኝ አላሳፍርም፣ እኮራለሁ። ይሄንንም ስልህ በጣም አንዳንዴ ማይገቡ ነገሮች አሉ፣ የሚያናግሩ ነገሮች ታያለ። በቃ አሁን እኛ ጋር በተለይ እዚህ ደቡብ ምዕራብ ላይ በጣም ብዛት ያለው መሰሪ ልጆች አሉ። በነሱም የሚመራ አይነት ነገሮችም ይታዩኛል። እነሱ ደግሞ በጣም ለመስራትም ልክ ላይሆንልህ ይችላል፣ ጭንቅላትም ላይ ፈቅዶ ይችላል። እስቲ ሰርቶ ያሳይ፣ በቃ የሚደረግለት ለሱ ነው አይደል? አዎ ሰርቶ ያሳይ ወደሚለው ትገባል። እንደ እውነት ለመናገር እውነቱን ተናገር ካልከኝ ወደ ማለቱ ለምገባበት ጊዜ አለ። ምክንያቱም የኔ ፖቴንሻል ወይም የኔን ታሌንት ለማውጣት የግድ የኔ ከጀርባዬ ላይ ያለ ሰው እኔን ሊያግዘኝ ይገባል። በዚህ አጋጣሚ የሚያግዙኝ የሉም እያልኩ አይደለም፣ ግን በቃ የሆነ በቃ ተንኮሎች አሉና እነዚህ በደቡብ ምዕራብ ደረጃ ላይ ያሉትን ተንኮለኞች የኛ ታላላቅ ሰዎች እንዲረዳቸው ፈልጋለሁ። ስም መጥቀስ አያስፈልግም። በደንብ እኔ በምፈልግበት ሰዓት ላይ በደንብ ገልጬ አስቀምጣለሁ በቲክቶክ በራሴ ቻናል ማለት ነው። አሁን እዚህ ጋር ማውራቱ አስፈላጊ ስላልሆነ ነውና እንደ አይነት ግንዛቤዎችም ሰዎች እንዲረዱን እንፈልጋለን። በተረፈ የአቅሜን ለማበርከት አምሬዲ ዝግጁ ነኝ፣ እየሄድኩ ነው። በአልበም ደረጃ እየመጣው ነው። አልበሙ መቼ ይሆናል እንዴት ይሆናል የሚለው ነገር አሁን ደግሞ እንደምታየው ችኛይቱ ሀገራዊ የቤት ስራ አለችኝ። እሷንም እያደረኩ ይሄኛውንም በሁለት ነገር እያራመድኩ ነው ያለሁት። እነዚህን ሲጨርስ በምትጠብቁ በቃ በሚያኮራ መልኩ እግዚአብሔር የተመሰገነ ይሁን ወንዴም ማለት ተያይዘን አካባቢያችንን ከፍ እናደርጋለን ማለት ነው። አሁን እዚህ ጋር እንደተለመደው ከፋን ብቻ አይደለም ከፍ ማድረግ መሞክረው ማለት ነው። አጠቃላይ እንደ ደቡብ ምዕራብ ኢትዮጵያ ሁሉም የደቡብ ምዕራብን ገጽታ በሚያጎላ መልኩ እንመጣለን ብዬ አስባለሁ። እንደ እግዚአብሔር ፍቃድ ምንም ችግር የለም፣ አላሳፍር። ወደ ማጠቃለሉ እየሄድን ነው። ወንዴ በጠበበ ሰዓት
ጥሪያችን አክብረ ስለመጣን ከልብ ነው የምናመሰግነው። ምናልባት ቀረኝ የምትለው የምታስተላልፈው የምታመሰግነው ካለ ምናልባት ወደፊት ከፋ ቴሌቪዥን የማህበረሰብ ሬዲዮ ቴሌቪዥን ነው፣ ተደራሽ ነው። ጉልቶች እንዳሉብን እናምናለን። ግን ቀጣይ ላይ ይሄ ሚዲያ ተጠቅመን ሌላውም እስከሚወጣ የሳይቶቻችን ማሳደግ ላይ የሚጠበቅብን ነገር የምታሳልፈው መልእክት ካለ ለአንተ ይድል። ከዛም እኔ መጀመሪያ እጅግ አድርጌ አመሰግናቸዋለሁ። ከፋ ሚዲያ እውነት እናያለን፣ በጣም ነው የምናየው። የኛን ዘፈኖች ሁሉ ስትለቁ ይገርመናል። አሁን ዳንገርሰ ዶሮ ምናምን በእናንተ ይለቀቃል እና እጅግ አድርገን እናመሰግናለን። አሁን ደግሞ ጠርታችሁ በዚህ ልክ ኢንተርቪው በማድረጋችሁ በጣም ደስተኞች ነን። ምስጋና አቀርባለሁ። ከዛ ውጪ ሁልጊዜ ነን ችግር አያጠኝም በግል እና ታሪክ ትንሽ ሰፋ ይላል ብዬ አስባለሁ። 14 ጊዜ ከሞት ነው የተረፍኩኝ። ብዙን ጊዜ አደጋ ውስጥ ገባለሁና በአደጋዬ ጊዜ በተለይ አሁን አንድ የዛሬ 10 ዓመት አካባቢ ከባድ አደጋ ነው የደረሰብኝ። እግሬ ሰባራ ነው፣ አንድ እግሬ አሁን ሰባራ እግሬ ነው የምንቀሳቀሰው። በዛን ጊዜ በተለይ የዳውሮ እና የጅማ ህዝብ ያደረገልኝ ነገር በቃላት ወይ በገንዘብ መከፈል ጉዳይ አይደለም። እጅግ በጣም ጅማና የዳውሮ ህዝብ አመሰግናለሁ። ሌሎች አካባቢ ህዝቦችም ላደረጋችሁ ነገር በሙሉ ምስጋና አቀርባለሁ። ከዛ ውጪ ባለፈው የሆነ ችግር ገጥሞኝ ነበርና እዛ ዳውሮ ላይ ያለው ያንን ችግር ማህበረሰብ እንደራሱ ችግር አድርጎ አይተው ቀርፎልኛል እና ከጎኔ ቆሟል። የተወሰኑ ሰዎች አጠቁኝ፣ ባልሆነ ነገር ስሜን አጠለሹት። አርቲስት ባል በጣም አስቸጋሪ ነገሩ ከፍታም ማለት ወዲያውኑ ለማጠልሸት ይመቻልና ብዙ ሰዎች አሁን አርቲስት ባል መታወቅ ማለት ነጭ ወረቀት ነው። ብዙ ጊዜ ሚዲያ ላይ ማልወጣው ምታይ በዚህ ምክንያት ነው። ስትወጣ ብዙ ነገሮች ከፍ ልታደርግ ትችላለህ፣ ብዙ ነገሮች ደግሞ ይመጡብሃል። በተቃራኒ ነው። ትንሽ ስህተት ስትሳሳት የሚዲያ ሰለባ ነው የምትሆነውና ስህተት ደግሞ የሰው ልጅ ሳይሳሳት አልፍምና ህይወቱን በሙሉ በትክክል ሊሄድ ይችላል ብዬ አሳስብም። ያ ስህተት ተሳስቼ ሳይሆን ያው የሆቴል ነበረኝ ሚቴ ነው መጥቶ የዛሬ 4 ዓመት ከምናምን ያስመረቀው ሚቴ ብዙ ሰው አርቲስቶች መጥቶ ነው ያስመረቁትና ያ ሆቴል ሳላስብ ተዘጋብኝ። አሁን ስልቻ ነጆች ያስከፈተው ሆቴል ተዘግቶ ሬስቶራንት ነው ተዘግቶ ከዛ እንደውም ያልሆነ ነገር ተፈጠረና የሀገሬ ማህበረሰብ ያ ቤቱ ሽጬ ምናምን እኔ እንደውም ሌላ አንተ ከተመልሼ ወደ ኋላ ልመለስ ነበር ያሰብኩትና መጨረሻ ተረባርበው ሲሪየስ ቀይ መስመር አደረገው የኔን ጉዳይ። ዳውሮ ህዝብ እኮ ቀይ መስመር ነው፣ እሱ መንካት አይቻልም። ስህተት ብሳሳት እንኳን ከነ ስህተቱ ይኑርልን አለኝ የሀገሬ ህዝብ። ከነ ስህተት እኔ አልተሳሳትኩም፣ እውነት እግዚአብሔር ነው የሚያውቀው። ግን ሺህ ጊዜ ብሳሳት ከነ ስህተቱ እኛ በጨለማ ጊዜ ይዞ ዓለም አደባባይ የወጣ ወንድማችን ነው። ማንም ሰው እንዳይነካዋል ቀይ መስመር ነው። ያ ለኔ ትልቅ ክብር ነው። አሁን ይሄ ትላንትና ከሚቴ ጋር የሰራነው ስራ አሁን የምንሰራው ስራም ለህዝብ ውለታ የምትከፍለው ምንድን ገንዘብ ቆጥራ አሰጥ ምንድን ነው የምታደርገው? በሙያ ማገልገል ነው። ስለዚህ የመጀመሪያ የህዝብ ውለታን ለመመለስ ነው አሁን ይሄን ስራ የለቀቅ ነው። ስለዚህ እግዚአብሔር ይስጥልኝ፣ ዳውሮ ኩሩልኝ። እኔ አለው እስካለው እስትንፋስ እስከሚዘጋ ጊዜ ድረስ ብሔረሰብ ማንነትን በተለይ ደቡብ ምዕራብንም አንድ ላይ ከፍ ለማድረግ ጥረት አደርጋለሁ። ወንድሞችን አሰባስቤ እኔ ደግሞ እግዚአብሔር ይመስገን ይሰማል። ሁለት ተተኪው ማፍራት ላይ እንሰራለን፣ እየሰራውም ነው። ብዙ ተተኪዎችን ለማፍራት ሙከራ አድርጋለሁ፣ ህፃናትን። ስለዚህ እንሰራለን፣ ባለን ነገር በሙሉ እንሰራለን። ምንድነው ለተደረገልን እጅግ በጣም እጅግ ወኔ ሀገሬ ህዝብ ውለህ ግባልኝ ኩራልኝ። እኔ ቀይ መስመር አድርጌ ወንዴ መንካት ቀይ መስመር ነው ያልከኝ ህዝቤ፣ ከዚህ በላይ ውለታ አለ? የወንዴ መንካት ቀይ መስመር ነው ብለ ያልከ ህዝቤ ኩራልኝ፣ ኑርልኝ። እግዚአብሔር ጤናና እድሜ ይስጤ። ደጻ ደሻጫ እኔም እንደዚሁ ከሱ የተለየ ነገር የለኝም። ዞሮ ዞሮ ማንነት ስታከብር ያከበርከው ህዝብ እውቅና ካልሰጠ ትርጉም የለውም ብዬ ነው ማምነው። ቅድሚያ ይሄ ምስጋና የሚገባው የከፋ ህዝብ ነው። የከፋ ህዝብና አስተዳደር ምስጋና ይገባል። ለምን እኔ የምሰራቸው ስራዎች ይሄ ልጅ ልክ ነው ብሎ እውቅና ሰጥቶ ባይለው ፕሮሞት ባያረገው ኖሮ ዝቹን ጭጩኝ መቅረት ይችላል። አሁን እግዚአብሔር የተመሰገነ ይሁን
ምትኮ ኦሬዲ እየወጣ ነው። ኢትዮጵያ ጋር በኢትዮጵያ ህዝብ እየታወቀ ነው ወደሚባልበት ደረጃ እየደረስኩ ነው። እንደዚሁ የኢትዮጵያ ህዝብም ላመሰግነው እፈልጋለሁ። ስራዬን እያየ ጎበዝ ምናምን እያለ ስለተቀበለኝ ስለሆነ ለኢትዮጵያ ህዝብ ክብር ይስጥልኝ። አጠቃላይ ደቡብ ምዕራብ ኢትዮጵያ ይሄ የምለው ነገር የለኝም። ክብር ይስጥልኝ። በግለሰብ ደረጃ ደግሞ እንዲሁ እየተከታተሉ በጣም አሪፍ ነገር የሚያደርጉልኝ ሰዎችን ላመሰግን እፈልጋለሁ። ወንድሙ ቄራ በእናት በጣም ትልቁ ከጀርባዬ ያለው ወንዴ ቄራ አመሰግናለሁ። በጣም ለኔ ቤቴ ያደሰልኝ ለሁሉም ደራሽ እግዚአብሔር እድሜና ጤና ይስጥህ። እንግዲህ ውለታህን በስራ ምናኮራ ያድርግህ። አቶ ማስረሻ በላቸው ቴንኪው፣ እግዚአብሔር ያክብርልን። በከፋ ህዝብ ስም ከልቤ አመሰግናለሁ። ሁሉ ጊዜ የሚቀረኝ ግራሚ ገባይ ነገር ሲሆን እንደ ወንድም ደውዬ ይሄ ነገር ብዬ ማማክረውም ሰው ስለሆነ አቶ ማስረሻ በላቸው በከፋና በደቡብ ምዕራብ በኢትዮጵያ ህዝብ ስም ከልቤ አመሰግናለሁ። በተለይ እንግዲህ አጠገብ ያለ ሰው ይረሳል ይባላል። እናንተንም በጣም አከብራለሁ። በተለይ ታመነ ለመጀመሪያ ጊዜ ክብራትና ክብራ ለመጀመሪያ ጊዜ አንድ ሰው ሳያውቀኝ ቤታን የሰራው ሰሞን ደውሎ ለመጀመሪያ ጊዜ ያገኘኝ ጋዜጠኛ ነውና እግዚአብሔር ያክብርልን። ታምዬ ወንድሜ በጣም ነው ማመሰግነው፣ በጣም ነው ማከብር። ሁላችሁም ወንድሞቼ ስራዬን በማድነቅ ወይም የምሰራቸውን ስራዎች ፕሮሞት በማድረግ በቴሌቪዥን በተለያየ በሚዲያ በቲክቶክ በተለያየ እየሰራችሁ የምታበረታቱኝ ወንድሞቼ ክብር ይስጥልኝ፣ እግዚአብሔር ያክብርልን። እኔም አንዳንድ የረሳሁት ነገር አለ። እኔ የረሳሁት ነው ህመሜ ነው። እውነት ህመሜ ነው። ቤቴ ታሽጎ 2 አመት ከምናምን ስራ ቆሞ ነበርና መጨረሻ ችግር ውስጥ መግባቴን ሰዎች ይነግሩታል። እና ጅማ እንተዋወቃለን ከወንዴ ጋር ወንዴ ቄራ ወልደ ሚካኤል እና ሰምቶ ከዛ ስልክ ደውሎ ምንድነው የደረሰብህ አለኝ። ያለው ነገር ነገርኩት። ከዛ አካውንት ላክልኝ አለኝ። ላኩለት። ዛሬ ቤቴ ታድሶ በወንድሜ ወንዴ ቄራ በጣም ነው የምናመሰግነው። እንደዚህ ሌላው ደግሞ የዚህ ችግር የደረሰብኝ ጊዜ ከርዕሰ መስተዳድሩ ጀምሮ ነው ከነጋሽ ጀምሮ ነው የተሳተፈው ወንድሜ። በጣም አመሰግናለሁ። በተለይ አንድነት አሸናፊ እጅግ በጣም አድርጌ ነው ማመሰግነ። ሌላው የተክሌ ጉዳይ ሌሎች ጉዳይ ነገር ስሙ ከተጠራ ግን ብዙ ነው ማለት በጣም አስቸጋሪ በጣም ብዙ አስቸጋሪ ነውና ሁላችሁንም አመሰግናቸው ወዳችኋለሁ። እግዚአብሔር ወለታ ለማላህ በጣም ከደቡብ ምዕራብ ፈርጦች መካከል ከወንድሙ ከበደ ወይም ወንድሙ ባዳና ከምትኩ ቻውሲ ወይ በቀለ ጋር የነበረን ቆይታ ይሄንን ይመስላል። አብስታችሁ እንዳተረፋችሁ ይገባናል። ስለነበረን ቆይታ ሁላችሁንም አመሰግናለሁ። የእስካሁን በማስተናገድ ታመነ ካሜራማኖች አቤል ተስፋዬና ሰላምነህ ባህሪ ናቸው። ሌሎችም በስቱዲዮ ያግዙናል። ለነበረን ቆይታ ክብረት ይስጥልን። አመሰግናለሁ። አመሰግናለሁ። ቴንክ ዩ። እንወዳችኋለን።